ፕሬዝዳንት ኢሳያስ አሰብን ሲጠብቅ አስመራን እንዳያጣው ይጠንቀቅ ሲሉ ጀነራሉ ተናገሩ። ጀነራል ባጫ አዲስ በሰጡት ቃለ መጠይቅ ሻቢያን ሰይጣን ሲሉ የገለጹ ሲሆን አሰብ በጉልበት ተወስዷል፣ በጉልበት ይመለሳል ሲሉ ተደምጠዋል። ለቤተ መንግስት ቅርብ እንደሆኑ የተናገሩ ዶክተር ዳኛቸው አሰፋ በበኩላቸው የኤርትራው ጦርነት አይቀሪ ነው ያሉ ሲሆን አሰብም ምጽዋም የአፋር መሬቶች ናቸው ብለዋል። አሰብ ላይ እንደ ፊኛ የተወጠረው ትኩሳት አንድ የመርፌ ሹል ጠቅ ካደረገው መላቀጠናው ሊያጥለቀልቅ የሚችል ግጭት ሊፈጥር ይችላል በሚል ተፈርቷል። በእርግጥ በአሁኑ ሰዓት በሚጢጥያዋ የወደብ ከተማ ላይ ያነጣጠረው ውጥረትም ከሯል። ኢሳያስ ላለፈው 30 ዓመት ዞር ብለው ያላዩትን አሰብ አልሰጥም በሚል አቋማቸው ሲጸኑ፣ በአንጻሩ ኢትዮጵያ አሰብ በስህተት ያጣሁት የራሴ ግዛት ነው ስትል ታሪክን ከትርክት እያጣቀሰች ነው። በዚህ መሃል ግን ፕሬዝዳንት ኢሳያስ አሰብ ሲሉ አስመራን እንዳያጡ የተሰጋ በት ሁኔታ ተፈጥሯል። ከሰሞኑ አሰብን በተመለከተ ጠንካራ አስተያየቶችን እየሰጡ የሚገኙት ጀነራል ባጫ ደበሌ ኢሳያስ አሰብን ሲጠብቅ አስመራን እንዳያጣ ይጠንቀቅ ሲሉ ተናግረዋል። ጀነራሉ ሻቢያን ደግ ከሆነው የኤርትራ ህዝብ አብራክ የወጣ ሰይጣን ሲሉ የገለጹ ሲሆን ኢትዮጵያ ላይ የፈጸማቸውን አሻጥሮች በዝርዝር አንስተዋል። አሰብ የምንለው አሰብ የኢትዮጵያ ስለሆነች ነው ያሉት ጀነራሉ በተንኮልና በሸፍጥ አዲስ አበባና አስመራ ሆናችሁ ወስዳችሁብናል፣ ያኔ ተናገራችሁ የለም። አሁን ግን አሰብን የሚያስመልስ ትውልድ ተነስቷል። ስልጣን ላይ ያለው የዚህ ትውልድ አካል ነው። በጠቅላላ የኢትዮጵያ ህዝብም በዚህ ተግባብቷል ብለዋል። ጥያቄው አሰብኛን የሚል አይደለም፣ እንዴት ነው የምመልሰው የሚለው ነው ሲሉ የሚቀጥሉት ጀነራል ባጫ እንዲህ ሲሉ ያብራራሉ። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን ደግሞ በጉልበት ይመለሳል። ነገር ግን በጉልበት ለመመለስ አንሄድም። ይልቁንም ወደ ጉልበት ከምንሄድ ብንተባበር ይሻላል። ሻቢያ ያንን ወርቅ ህዝብ ባሮጌ የጥንት ዕቃዎች የተሞላ ሙዚየም የምትመስል አገር ውስጥ አጭቆ ጎብኝ የሌለው ሙዚየም አድርጎ መቆየት አይችልም በማለት ሻቢያን አስጠንቅቀዋል።